ታዋቂው የችኩር ድራማ ላይ ጁማሊ ኮቾቫሊ በሚለው ስሙና ጨካኝ በሚመስለው ባህሪ ሁላችንም እናውቀዋለን። ለቤተሰቡ ሲል ሕይወቱን አሳልፎ ከመስጠት የማይመለሰው በቁጣው ሰፈሩን የሚያናውጠው ያ አስገራሚ ተዋናይ እውነተኛ ሕይወቱ ምን ይመስላል? ይህንን ገጸ ባህሪ በብቃት የተጫወተው ተዋናዩ ነጂብ ማሚሊ ካሜራ ጀርባ ያለው እውነታ፣ በትምህርት ቤት የነበረው አመፀኛ ታሪኩ፣ በፊልም ቀረጻ ቦታዎች ላይ ዳይሬክተሮቹን እያስለቀሰ የሚያባረረው አስቸጋሪ ባህሪውንና ብዙዎችን ያስገረመውን ድብቅ ማንነቱ ብሎም አስገራሚ መጨረሻውን እንመለከታለን። ዛሬ ስለ ጁማሊ አስገራሚ እውነተኛ ማንነት ከተለያዩ የቱርክ ሚዲያዎች ባገኘሁት መረጃ አቀናጅቼ አቅርቤላችኋለሁ። ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ምርጥ ቪዲዮዎችን ስንለቅ እንዳያመልጣችሁ አሁኑኑ ሰብስክራይብ ያድርጉ። ነጂብ ማሚሊ የተወለደው ግንቦት 27 ቀን 1980 ዓ.ም ያደገውም መካከለኛ ገቢ ባለው ቤተሰብ ውስጥ ነበረ። የልጅነት ህይወቱ ሙሉ በሙሉ ቀላል አልነበረም። በትምህርት ቤት ቆይተው ለጥናት ትልቅ ትኩረት ባይኖረውም በውስጡ ግን ሁል ጊዜ ትወናን ይመኝ ነበር። ነጂብ ማሚሊ ያደገው በአዳና ከተማ በወንጀልና በግርግር በሚታወቁ ሰፈሮች ውስጥ ነው። ይህ በአሁኑ ሰዓት ታዋቂ የሆነው ተዋናይ በልጅነቱ በትምህርት ቤት ውስጥ እጅግ አስቸጋሪና አመፀኛ ተማሪ ነበረ። ከትምህርት ይልቅ በየቀኑ ከሰፈር ልጆች ጋር በመጣላት ህግ መጣስና መምህራንን ማስቸገር ስራው ነበረ። መጽሐፍ ከማንበብ ይልቅ ሰፈር ውስጥ በዱላ መጫወት ይመርጥ የነበረው ሲሆን ቤተሰቦቹ በሱ ባህሪ ምክንያት በየቀኑ ወደ ትምህርት ቤት ይጠሩ እንደነበር ይነገራል። በ1999 ዓ.ም ገና በ19 ዓመቱ በአዳና ሳህን ማዘጋጃ ቤት ቲያትር ውስጥ በበጎ ፈቃደኝነት መተወን ጀመረ። ነገር ግን በትወና ዓለም ስኬታማ ለመሆን ዕውቀት እንደሚያስፈልግ ስላመነ ወደ ችኩር ዩኒቨርሲቲ በመግባት በቲያትር ጥናት ዘርፍ ከፍተኛ ትምህርቱን ተከታትሎ ተመረቀ። ዩኒቨርሲቲ እንደጨረሰ ልክ እንደማንኛውም ትልቅ ህልም እንዳለው ወጣት የቱርክ የፊልም ኢንዱስትሪ ማዕከል ወደ ሆነችው ወደ ኢስታንቡል ተጓዘ። በኢስታንቡል መጀመሪያ ላይ ህይወት ከባድ ነበር። ትናንሽ ሚናዎችን በማግኘት ስራውን የጀመረ ሲሆን በ2000ዎቹ አጋማሽ ላይ በተለይም የአፕሪ ዶኮሞ በተባለ ታዋቂ ድራማ ላይ መታየት ጀመረ። ነገር ግን ትልቅ እውቅናን ያገኘው በ2009 ዓ.ም በተሰራው ሃኒም በተባለ ድራማ ላይ ራምዛን የተባለ ገጸ ባህሪ በመወከል ነበር። ከዚያም በኋላ የቱርክ ደራሲያን የሱን የተለየ የተፈጥሮ የትወና ብቃት መካድ አልቻሉ። ነጂብ ማሚሊ በዓለም አቀፍ ደረጃና በኢትዮጵያም ጭምር ተወዳጅ ያደረገው ስራው ችኩር የተባለው ድራማ እንደሆነ ጥርጥር የለውም። በድራማው ላይ የኮቾቫሊ ቤተሰብ ታላቅ ልጅ የሆነው የጁማሊን ገጸ ባህሪ ተጫውቷል። ለአመታት እስር ቤት ቆይቶ ወደ ሰፈሩ የተመለሰው ጁማሊ በድርጊቱ ግትር፣ ጨካኝና ፈጣን ቢመስልም ለቤተሰቡ ያለው ፍቅር ግን የተለየ ነበር። ነጂብ ይህንን ድርብ ባህሪ፣ ቁጣና ፍቅር በአስደናቂ ሁኔታ በመጫወቱ በብዙሃን ዘንድ ትልቅ አድናቆትን አትርፏል። ከችኩር በተጨማሪም ሻዚን በተባለ እጅግ ታዋቂ የድረገጽ ድራማ ላይ ድንቅ ብቃቱን አሳይቷል። የነጂብ ማሚሊ አሉታዊ ጎን በስራ ቦታዎች ላይ ያለው ባህሪ ነው። አንዳንድ የፊልም ሰራተኞች እንደሚናገሩት ነጂብ ልክ እንደ ፊልሙ ገጸ ባህሪ እንደ ጁማሊ በእውነተኛ ህይወቱም በጣም ፈጣን፣ ቁጡና ግትር ነው። ቀረጻ በሚካሄድበት ጊዜ ነገሮች እሱ በፈለገበት ፍጥነት ካልሄዱ ከዳይሬክተሮቹና ከሌሎች ተዋናዮችም ጋር በተደጋጋሚ ግጭት ውስጥ ይገባል። የኔ ሐሳብ ብቻ ነው መሬት ጠብ ማለት ያለበት የሚለው ግትር አቋሙ በቱርክ ሲኒማ ውስጥ ለአንዳንድ አዳዲስ አዘጋጆች እሱን ይዞ ለመስራት አስቸጋሪና አስፈሪ እንዲሆን አድርጎታል። በመጨረሻም ብዙ ተቺዎች ነጂብን የሚወቅሱበት ትልቁ ነገር ከአንድ ገጸ ባህሪ መውጣት አለመቻሉ ነው። ችኩር ካለቀ በኋላ ባሉ ስራዎቹ ላይ ተመልካቾች አሁንም እያዩት ያሉት ጁማሊን እንጂ አዲስ ተዋናይን አይደለም። በየፊልሙ ላይ ያለው አረማመድ፣ አነጋገርና ቁጣ ሁሉም ያው የድሮ ጁማሊ ነው። ይህ ደግሞ እንደ ተዋናይ ራሱን ማደስ እንዳቃተው እና በአንድ ገጸ ባህሪ ውስጥ ተቆልፎ እንደቀረ የሚያሳይ ትልቅ ድክመቱ እንደሆነ ይነገራል። ክቡራን የቻናሌ ተከታታዮች ዛሬ ስለ ጁማሊ አስገራሚ እውነተኛ ማንነት ከተለያዩ የቱርክ ሚዲያዎች ካገኘሁት መረጃ አቀናጅቼ አቅርቤላችኋለሁ። ይህ ሁሉ ለእናንተ ነውና ሰብስክራይብ በማድረግ አበረታቱን። ቀጣይ ደግሞ ስለማን እንድንሰራ እንደምትፈልጉ በኮሜንት ሐሳባችሁን አስቀምጡልን።